በዚህ ጫካ ውስጥ አስገራሚ ነገር ተደብቋል። እነዚህ ድንቅ ነገሮች በየማዕዘኑ ያንጸባርቃሉ። ማን ይሆን የሚያገኛቸው? ሚስጥራዊው ጉዞ አሁን ይጀምራል። ከዕለታት በአንድ ቀን በረጃጅም ወንዞችና በጥቅጥቅ ደኖች በተከበበ ሰላማዊ ሀገር ውስጥ ብዙ ሴት ልጆች ያሉት አንድ ንጉሥ ይኖር ነበር። ልዕልቶቹ ደጎች፣ ጨዋዎችና ደስተኞች ነበሩ። እርስ በእርሳቸው በጣም ስለሚዋደዱ ሁሉም በአንድ ትልቅና ምቹ በሆነ ለስላሳ ብርድ ልብሶችና የአበባ መጋረጃዎች በተሞላ መኝታ ክፍል ውስጥ አብረው ይተኙ ነበር። ግን አንድ በጣም ምስጢራዊ ነገር ሁል ጊዜ ይከሰት ነበር። በየማለዳው ፀሐይ ስትወጣና ወፎች ከመስኮት ውጪ መዘመር ሲጀምሩ ንጉሡ ሴት ልጆቹን ለማየት ይሄድ ነበር። ሁል ጊዜም የሚያገኘው አንድ አይነት እንግዳ ነገር ነበር። ጫማዎቻቸው ተቦጫጭቀውና ተቦድሰው ይጠብቁት ነበር። ቆዳቸው ረግፎ ማሰሪያቸው ተቀዶ እና ከየት እንደመጣ የማይታወቅ የሚያብለጨልጭ ፍሬ ነገር እላያቸው ላይ ተበትኖ ልዕልቶቹ ሌሊቱን ሙሉ ሲጨፍሩ እንደነበር ያስታውቅ ነበር። ግን እንዴት? በራቸውም በየሌሊቱ ይቆለፋል። ጠባቂዎች ከደጅ ቆመዋል። ልዕልቶቹም ንጹሕ በሆነ ፈገግታ ሁልጊዜም አባታችን ሌሊቱን ሙሉ ተኝተን ነበር ይላሉ። ንጉሡ ይበልጥ ግራ ተጋቡ። ሴት ልዕልቶቹን በሰላም ለማቆየት ስለፈለጉ በግዛቱ ውስጥ አንድ አዋጅ አስነገሩ። በደግነትም እንዲህ አሉ። የሴት ልጆቼ ጫማ የሚያልቅበትን ምስጢር ያገኘ ከመካከላቸው አንዷን አግብቶ ወራሼ ይሆናል ሲሉ አሳወቁ። ብዙ ደፋር ወጣት ወንዶች ወደ ቤተ መንግሥት መጡና ምን እንደሚፈጠር ለማየት ሳይተኙ ለመጠበቅ ሞከሩ። ግን በየጊዜው የቱንም ያህል ቢጥሩ ምን እንደተፈጠረ ሳያውቁ ራሳቸውን ተኝተው ያገኙት ነበር። በየማለዳውም የልዕልቶቹ ጫማ እንደገና አልቆ ይገኝ ነበር። አንድ ቀን በጦርነት ሀገሩን ሲያገለግል የነበረ ወታደር በጫካ ውስጥ ይሄደ ነበር። ብዙ ዓመታትን ሀገሩን በማገልገል አሳልፏል። አሁን ደግሞ ሕይወትን ረጋ ብሎ እየኖረ ነው። ከዛፍ ስር ቁጭ ብሎ ሳለ አንዲት አሮጊት ሴት ብቅ አሉ። አይኖቻቸው ለስላሳና የሚያብረቀርቁ ነበሩ። በጣም ብዙ ታሪኮችን ያሳለፉ ሴት ይመስሉ ነበር። በለሰለሰ ድምፅ ወዴት እየሄድክ ነው አሉት። ወታደሩም እርግጠኛ አይደለሁም ሲል ተናገረ። ግን ንጉሡ መቸገሩን ሰምቻለሁ፣ ምናልባት መርዳት ከቻልኩ እዛ ንጉሡ ጋር መሄድ ፈልጋለሁ አለ። አሮጊቷ ሴት በቀስታ ራሳቸውን ነቀነቁና ልረዳህ እችላለሁ አሉ። ግን በጥሞና ስማ፣ ዛሬ ማታ ልዕልቶቹ መጠጥ ያቀርቡልሃል። መጠጡን እንዳትጠጣው፣ እንደተኛህ መስለህ አስመስል እና ይሄንን ውሰድ አሉና ለስላሳና የሚያብረቀርቅ ካባ ሰጡት። ይህንን ካባ ስትለብስ የማይታይ ትሆናለህ፣ በጥበብ ተጠቀምበት አሉት። ወታደሩም ከልብ አመሰገናቸውና ወደ ቤተ መንግሥቱ ተጓዘ። ንጉሡም በደስታ ተቀበለው። ከልዕልቶቹ መኝታ ክፍል አጠገብ ምቹ ክፍል ሰጡት። በዚያ ሌሊት ታላቂቱ ልዕልት በትህትና ፈገግ ብላ ወደ ውስጥ ገባችና የሚያብረቀርቅ የወይን ጠጅ ጽዋ አቀረበችለት። ልክ አሮጊቷ ሴት እንዳስጠነቀቁት ወታደሩ መጠጡን እንደጠጣው እያስመሰለ ደፋው። ከዚያም በአልጋው ላይ ተኛና ጮክ ብሎ የውሸት አስቂኝ የማንኮራፋት ድምፅ ማውጣት ጀመረ። ምስኪኑ ወታደር ተኛ አለች ታላቂቱ ልዕልት በሹክሹክታ። ልዕልቶቹ ሳቁና በጣም የሚያማምሩ ልብሶቻቸውን ለበሱ። ልብሶቻቸው የተለያዩ ሆነው የሚያብረቀርቁ ሮዝ፣ ሰማያዊ፣ አረንጓዴ እናም ሁሉም የሚያብረቀርቁ ዕንቁዎች የተሸፈኑ ነበሩ። ግን ታናሽቱ ልዕልት ከንፈሯን በጭንቀት ነከሰች። ዛሬ አንድ እንግዳ ነገር ይሰማኛል፣ ለምን እንደሆነ አላውቅም ስትል በሹክሹክታ ተናገረች። ታላቂቷ ልዕልት ግን አይ ትንሿ እህቴ፣ አንቺ ደግሞ ሁል ጊዜ ትጨነቂያለሽ ብላ ሳቀችባት። ሲዘጋጁ ታላቂቱ ልዕልት አንድ ጊዜ እጆቿን አጨበጨበች እና በድንገት አልጋው በቀስታ ወደ ወለሉ ገባ። በወርቃማ ብርሃን የሚያበራ ምስጢራዊ ደረጃ ታየ። 12ቱ ልዕልቶች አንዱ ከሌላው በኋላ ደረጃውን ወረዱ። ወታደሩም አስማታዊ ካባ ለበሰና በጸጥታ ተከተላቸው። ወደ ታች ወረዱ። ከዚያም ልብን በሚያማልል አስማታዊ ጫካ ውስጥ ገቡ። ይሄ ሁሉ ሲካሄድ እየተከተላቸው እንደሆኑ አላወቁም ነበር። የጫካው ቅጠሎች ከሚያብረቀርቅ ብር የተሰሩ ነበሩ። ወታደሩ በቀስታ ትንሽ ቅርንጫፍ ሰበረ። ታናሽቱ ልዕልት ደነገጠች። ሰማችሁ? አንድ ሰው እየተከታተለን ነው። ግን ታላቂቱ ልዕልት ራሷን ነቀነቀች። ንፋስ ይሆናል፣ እንሂድ አለች። በሚቀጥለው ጫካ ቅጠሎች እንደ ንጹህ ወርቅ ያብረቀርቁ ነበር። ወታደሩ ሌላ ቅርንጫፍ ሰበረ። እንደገናም ታናሽቱ ልዕልት ተጨነቀች። ከዚያም ወደ ሶስተኛው ጫካ ገቡ። ዛፎቹ እንደ ከዋክብት የሚያብረቀርቁ እውነተኛ አልማዞች ያጌጡ ነበሩ።
በመጨረሻም 12 ትናንሽ ጀልባዎች ተዘጋጅተው ወደሚጠብቁበት ውብ ሐይቅ ደረሱ። እያንዳንዱ ጀልባ ላይም አንድ ልዑል ነበረ። የታናሺቷ ልዕልት ጀልባ ከወትሮ በላይ ተንቀጠቀጠች። ልዑሏም ግራ በተጋባ ሳቅ ዛሬ ማታ ክብደቱ የጨመረ ይመስላል አላት። እሷ ግን ምንም አላለችም። ጀልባዎቹ በሚያብረቀረቅ ሐይቅ ላይ ቀዝፈው በብርሃን ወደ ተሞላው ቤተ መንግስት ደረሱ። በውስጡ ደስ የሚል ሙዚቃ አየሩን ሞልቶት ነበር። ልዕልቶቹ ጨፈሩ፣ ልዑሎቹም በደስታ አሽከረከሯቸው። ወታደሩም አሁን የማይታይ ሆኖ ትንሽ ጨፈረ። ሁሉም ሳቁና ተደሰቱ። ከንጋት 9 ሰዓትም ድረስ ጨፈሩ። ጫማዎቻቸው ሙሉ በሙሉ አለቁ። በማግስቱ ምሽት ተመሳሳይ ነገር ተከሰተ። ከዚያም በኋላ ባለው ምሽት እንዲሁ። በየምሽቱ ወታደሩ በጸጥታ ማስረጃዎችን ሰበሰበ። የብር ቅርንጫፍ፣ የወርቅ ቅርንጫፍ፣ የአልማዝ ቅርንጫፍ እና ከአስማታዊ ቤተ መንግስት የተገኘ ውብ የወርቅ ጽዋ። ከሶስተኛው ሌሊት በኋላ ወደ ንጉሱ ሄደ። ጃንሆይ አለ በደግነት፣ የሴት ልጆቹን ሚስጥር አግኝቻለሁ። ልዕልቶቹ በጭንቀት ከበሩ ጀርባ ተመለከቱ። ወታደሩ ሁሉንም ነገር አስረዳና ቅርንጫፎቹንና የወርቅ ጽዋውን አሳየ። ልዕልቶቹም ሚስጥሩ እንደተፈታ ተገነዘቡና እውነቱን አመኑ። አባታቸውንም ይቅርታ ጠየቁ። ሚስጥሩን በጀግንነትና በደግነት ፈተሃል። ከሴት ልጆቼ መካከል የትኛዋን አግብተህ መኖር ትመርጣለህ? አለ ንጉሱ። ወታደሩ ፈገግ አለ። እኔ ካሁን በኋላ ወጣት አይደለሁም። እሷ ከተስማማች ታላቂቱን ልዕልት እመርጣለሁ አለ። የወታደሩን ታማኝነትና ድፍረት ማክበር የጀመረችው ታላቂቱ ልዕልትም በደስታ ተስማማች። እናም በታላቅ ሰርግ ተጋቡ። በጊዜ ሂደት ወታደሩ በብልህነትና በደግነት የሚገዛ ንጉስ ሆኖ አገሩን ያስተዳድር ጀመር። ሌሎቹ ልዕልቶችም መደነስ ቀጠሉ። ነገር ግን አሁን በቀን ብቻ ነው የሚደንሱት። እናም ሁሉም ልዕልቶች ቀስ በቀስ እያገቡ በደስታ በሰላምና በፍጹም ተድላ ለዘላለም ኖሩ ይባላል። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ብታበረታቱን ደስ ይለናል። ተረት ከቡቡ ጋር